ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ ጋር በጣም ደህና እንደሆናችሁ ተስፋ አደርጋለሁ። ዛሬ በፓርት 8 ኤጀ ፖፕ ላይቭ ስትሪም ላይ ስንጠቀም ኤጀንት ስንሆን የሚቀያየሩ ሴቲንጎች እና እንዴት ነው ጥቅሞቻቸው፣ እንዴት መጠቀም እንችላለን የሚል በፓርት 8 ይዤላችሁ መጥቻለሁ። በባለፈው ቪዲዮ እንግዲህ በፓርት 7 እንደምታስታውሱት ስለ ፖፕ ላይቭ ሆስት ሆነን ሙሉ ሴቲንጎችን እንዴት እንጠቀማለን፣ ፖፕ ላይ ያሉ አፕሊኬሽኖችን ሴቲንጎች ከጀማሪ ጀምሮ እስከ አንድ ሰው ልምድ እስኪወስድ ድረስ ወይም ደግሞ በደንብ ኤክስፐርት እስኪሆን ድረስ በደንብ እያንዳንዱ አፕሊኬሽን በደንብ አይተናል። ዛሬ ደግሞ በፓርት 8 እነዚህን ስለ ፖፕ ላይቭ ስትሪሚንግ ላይ ኤጀንት ከሆነ በኋላ ኤጀንት የሚጨምሩ አፕሊኬሽኖች አሉና እነዛን ኤጀንቶች አፕሊኬሽኖች በደንብ በዝርዝር ላይክ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሰብስክራይብ ያደረጋችሁ ደግሞ ቪዲዮውን ላይክ አድርጋችሁ ጀምሩት። ይመቻችሁ። ወደ ቪዲዮ። ዛሬ እንዳልኳችሁ በፓርት 8 ኤጀንት ስንሆን የሚቀያየሩ ሴቲንጎች አሉና ከነዛ ሴቲንጎች ውስጥ ምን ናቸው የሚቀያየሩት ስንል እንግዲህ በዝርዝር የምናይ ይሆናል ማለት ነው። እንደሚመለከተው በፓርት 7 ካየናቸው ሴቲንጎች ወይም አፕሊኬሽኖች ውጭ እዚህ ጋር ምን የሚል ተጨምሯል? ፋን አይስላንድ የሚል ተጨምሯል። ኤጀንት ስንሆን እንግዲህ አንዱ እዚህ ፕላትፎርም ላይ አንዱ የገቢ ምንጭ ወይም ደግሞ ካሉት 5 አይነት የስራ ዘርፎች ውስጥ ፖፕ ላይ አንደኛው እና የተሻለ የሚባለው ኤጀንት ሆኖ መስራት ነውና እሱም ኤጀንት ስንሆን አፕሊኬሽን ይቀያየራሉ። ፋን አይስላንድ ሌቭላችን ሌቭል 5 ሲሆን የጌም ነው፣ የጌም ኦፕሽን ነው። ሌቭላችን ማንኛውም ሰው ሌቭሉ ሌቭል 5 ወይም አፕግሬድ ሲሆን እቺ ፋን አይስላንድ የምትለው አፕሊኬሽን ትመጣለታለች። የመላ ጊዜ በሰፊው ስለመጣበት አፕሊኬሽኑ እንድታቁት ከሚል አንጻር ነው። እንግዲህ ኤጀንት ስንሆን በዋናነት የሚቀየሩ ሴቲንጎች እንደምታዩት እዚህ ጋር ምን የሚል ተጨምሯል? ማይ ኤጀንሲ የሚለው ኤጀንት ይላል። እዚህ ጋር ማይ ኤጀንሲ የሚለው ታች አይኖርም፣ ኤጀንት ይሆናል። ከዛ ደግሞ እዚህ ጋር ኢንቫይት ኤጀንት የሚል ይጨመራል። አድ ሆስት የሚል ይጨመራል። ኮይን ትሬዲንግ የሚል አፕሊኬሽን ይጨመራል። እነዚህ ታች ያሉትም በተመሳሳይ ይጨመራሉ ማለት ነው። እነዚህ ኤጀንት ስንሆን የሚጨመሩ አፕሊኬሽን ዝርዝር ናቸው። ሌሎቹም ተመሳሳይ እንደወስጥ ናቸው። ተመሳሳይ ስለሆኑ በዛ ልክ እናያለን ማለት ነው። ስለዚህ ዛሬ ምንድነው አንድ ሰው ኤጀንት ከሆነ በኋላ የመጀመሪያው የሚጨመርልን ምንድነው? ኮይን ትሬዲንግ የሚል አፕሊኬሽን ይጨመራል። ኮይን ትሬዲንግ ማለት የኮይን አካውንት ማለት ነው። እዚህ ፕላትፎርም ላይ እሱን ነክተን ብንገባ ኮይን እዚህ ጋር ፕላትፎርም ላይ እንዳልኳችሁ ፖይንት እና ኮይን የሚባሉ መሰረታዊ ነገሮች አሉ። ስለዚህ ፖይንት ፕላትፎርም ላይ 30% ቆርጦ የሚገባልን ነው። ኮይን ደግሞ 30% ሳይቆረጥ ወይም ደግሞ ፕላትፎርሙ ግብር ያልቆረጠበት ንብረት ማለት ነው። ስለዚህ ኮይን ትሬዲንግ ለመሆን ወይም ደግሞ የኮይን አካውንት በሚሊዮኖች እዚህ ፕላትፎርም እንደምታዩት እዚህ ጋር ላይ ኮይን ትሬዲንግ የሚለውን ስንነካ እዚህ ጋር ላይ የኮይን ትሬዲንግ መጠን ይቀመጥልናል። አሁን ለምሳሌ ሰዎች ኮይን ሴለር መሆን ሲፈልጉ ፖይንታቸውን ባለፈው ኤክስቼንጅ ሳደርግ በፓርት 3 እንዳሳያችሁ የሰዎች ፖይንታችሁ ከሞላላችሁ በኋላ ወደ ኮይን ስቀይሩት በተለይ ኤጀንት ከሆናችሁ እዚህ ላይ ነው መጥቶ የሚገባው ወይም ደግሞ የምቀይሩበት ፓርት እዚህ ጋር ነው መጥቶ የሚገባው ማለት ነው። ይሄ ምን ይባላል? ኮይን ትሬዲንግ። ለሰዎች እንዴት እንደምንልክ ምናምን ያው በፓርት ከፓርት ወደ ኋላ ስላየን እዛ ጋር በደንብ ማየት ትችላላችሁ። ግን ኮይን ትሬዲንግ ማለት በዋናነት ምንድነው? የኮይን አካውንት ማለት ነውና ይሄ ይጨመርልናል። በተለይ ልጆቻችን እዚህ ፕላትፎርም ላይ ሲመጡ ሆስቶቻችን 100,000 ከሞላላቸው በኋላ ሌቭላቸውን ለማሳደግ ወደ ኮይን ሊቀይሩ ሲፈልጉ የእናንተ ሊንክ አድሬስ፣ ኮንታክት አድሬስ፣ ዩኤስዲቲ አድሬስ ልካችሁ ከዛ በኋላ በዛ ሲቀይሩ መጥቶ እዚህ ጋር ይገባል። እናንተ ደግሞ ከዚህ ለነሱ በኮይን መንገድ ትልኩላችኋላችሁ። እንደምታዩት ይሄ ኮይን ትሬዲንግ ነው። ይሄኛው ላይ ያለው ደግሞ የምታዩት ይሄኛው የኮይን አካውንት ነው። እዚህ ጋር እንደምታዩት ይሄኛው የኮይን አካውንት ነው። ይሄኛው ደግሞ ኮይን ትሬዲንግ ነው። ልዩነቱ ምንድነው? ይሄኛው ቀጥታ ጊፍት የምንሰጥበት ኦፕሽን ነው። ይሄኛው ግን ለሌላ ሰው መላክ እንችላለን። ከ8,000 ጀምሮ የኮይን አካውንት ወይም መካዘን በሉት ማለት ነው። የኮይን ባንክ ብላችሁ ማየት ትችላላችሁ። ይሄ ነው አንደኛው። ሁለተኛው እዚህ ጋር እንደምታዩት ማይ ኤጀንሲ የሚለው ምን ይላል? ኤጀንት ይሆናል ማለት ነው። ማይ ኤጀንሲ የሚለው ኤጀንት ይሆናል። ኤጀንት ማለት እንግዲህ የፕላትፎርሙ ህጋዊ ውክልና የተቀበለ ማለት ነው። ፕላትፎርሙን እያስተዋወቀ በአንድም ይሁን በሌላ ወደዚህ ፕላትፎርም ሰዎችን እያመጣ ፕላትፎርሙ ደግሞ እነዛ ሰዎች መጥተው በሚሰሩት አክቲቪቲ ያ ሰው ኤጀንት የሆነ ሰው እናንተ ኤጀንት ከሆናችሁ ኤጀንት ለእናንተ ክፍያ የሚፈጽም በስራችሁ የመጣው ሰው በሚያደርገው ትራንዛክሽን አክቲቪቲ እንደምታዩት እዚህ ጋር ማንኛውም ሰው 30% ይቆረጥበታል። 30% ሙሉ ፕላትፎርሙ አይወስደውም፣ ምክንያቱም ለኤጀንቶችም ይከፍላል። እነዚህ ኤጀንቶችም ብዙ ደክመው ብዙ ለፍተው ጥረው ስላመጡ ይሄ ሼር ኢዝ ጉድ የሚለውን እንትን ስለሚጠቀማል ነው። ስለዚህ ከዛ አንጻር ነው ኤጀንት
የሚል አካውንት ይመጣል። እሱን ነክተን ብንገባ እያንዳንዱ አክቲቪቲያችን እዚህ ጋር ይመጣል ማለት ነው። ኤጀንት የሚለውን አፕሊኬሽን ስንነካ እንደዚህ አይነት ነገሮች ይመጡልናል። ይሄኛው እዚህ ጋር ኤጀንት የሚለውን ስትነኩት አርኒንግ ቱዳይ ነው የሚለው። አርኒንግ ቱዳይ ይላል። ምን ማለት ነው? እዚህ ጋር በቀን የሰራችሁት በዛሬ ቀን ብቻ በ24 ሰዓት ከምሽቱ 1 ሰዓት እስከ ቀጣይ ምሽት 12 ሰዓት ከ59 ደቂቃ ድረስ በእናንተም ኤክስቼንጁን በስሮቻችሁ በልጅ ልጆቻችሁን በእናንተ ስር ያለው ኔትወርክ በሙሉ ባለው ትራንዛክሽን የእናንተ ኤጀንት ሌብል ተወስኖ በዛ ላይ ኮሚሽን እየተከፈላችሁ መጠን ማለት ነው። እዚህ ጋር አሁን ኦልሬዲ ወደ 5 ሰዓት አካባቢ ነው ከማታ ጀምሮ እስካሁን ድረስ 85000 ፖይንት ኮሚሽን አግኝተሃል በልጆች እያለኝ ነው ማለት ነው። ይሄ ግን የጠቅላላ ያለኝ ፖይንት ነው። በ5 ቀን በ4 ቀን ሊሆን ይችላል የማገኘው ፖይንት ነው ማለት ነው። ይሄ እንደምታዩት እዚህኛው ያለው እዚህ ጋር ያለው ይሄ ፖይንት በውስጥ ታዋቂነት እዚህ ውስጥ ተደምሯል። ግን ሰራውት ነው። ይሄኛው ማኔጅ የሚለውን እነካለሁ። አንዴ ማኔጅ የሚለውን እነካለሁ። ማኔጅ የሚለውን ስነካ ታች እዚህ ጋር 170 ውስጥ አለ 17 ኤጀንት አለ እያለኝ ነው ማለት ነው። ሆስት ጠቅላላ ሆስቱን ብነካው 170 የሚለውን ስነካው እንደዚህ በዝርዝር ያሳየኛል። እዚህ ጋር ለምሳሌ ጠቅላላ ሌቨላቸውን እዚህ ጋር ያሳየኛል በዝርዝር አወርሊ ዌጅ ምን ያህል እንደሰሩ፣ ሱፐር ሳላሪ ካለ ላይቭ ደግሞ እያንዳንዱ ልጆቻችን ምን ያህል ላይቭ ዱሬሽን ላይቭ እንደሰሩ፣ ፓርቲ ምን ያህል እንደሰሩ፣ አርኒንጋቸው በዚህ ወር ውስጥ አርኒንግ ምን ያህል እንደሰሩ፣ ከነሱ ደግሞ ምን ያህል ኮሚሽን እንዳገኛችሁ በዝርዝር እያንዳንዱ ልጆቻችሁን እዚህ ጋር መከታተል ትችላላችሁ። እያያችሁና ማን ስንት ሌቭል እንደሆነ ላይቭ ስንት ሰዓት እንደሚሰራ ጠቅላላ ስንት ሰዓት እንደሰራ ምን ያህል አርኒንግ እንዳለው ፓርቲ ምን ያህል ይቀመጣሉ። በቃ አክቲቪቲውን እዚህ ጋር ማኔጅ ማድረግ ትችላላችሁ። እዚህ ጋር ጋሻው የሚለው ምንድነው ሆነ እኔንም እንደ አንድ ስለሚይዘኝ ማለት ነው። ስለዚህ ይሄን ይመስላል። ኤጀንቱን ለማየት ከፈለጋችሁ ደግሞ አሁንም ባክትሉና እዚህ ጋር ምን የሚላል ኤጀንሲ የሚላል ማይ ኤጀንሲ የሚላል እሱን ማይ ኤጀንት የሚለውን ጠቅላላ 17 ኤጀንት አለኝ እኔ። እሱን ስነካ ደግሞ ኤጀንቱን በዚህ ልክ መቆጣጠር እችላለሁ። ኤጀንት ሌቭል ስለ ኤጀንት ሌቭል በሌላ ቪዲዮ መጣበታለሁኝ። እዚህ ጋር ኤጀንት ሌቭሉ ለምሳሌ ማራኪ የሚለው ቢ ነው እና ዩርዲ ዲዲ ቢኤ ምናምን ነገር ኤጀንት ሌቭላቸውን በዚህ ልክ መከታተል እችላለሁ። እንደምታዩት ኤጀንት ሌቭል ነምበር ኦፍ ሆስት እኛ ኤጀንት ያደረግናቸው ሰዎች ምን ያህል እንደመዘገቡ እዚህ ጋር እንደምታዩት ለምሳሌ 40 22 አሁን ለምሳሌ እዚህ ጋር ለምሳሌ አንዱን ባይ አሁን ለምሳሌ ሶፊ ማስክ እዚህ ጋር ይታያችኋል አይደለ? እሱ ጋር ለምሳሌ ሶፊ እዚህ ጋር ስንት መዝግባለች እንደምታዩት 354 ሆስት መዝግባለች። እሷ ብቻ የመዘገበው እነሱ ኤጀንት አድርገው ወደኋላ ሌላ ልጅ ደግሞ ልጅ ከመዘገበ አያሳየኝም። እሷ ናት ማኔጅ የምታደርገው። እኔ ጋር ግን አርኒንግ አሁን ለምሳሌ አርኒንግ ጠቅላላ አርን ያደረገችው ኮሚሽን 12% ነው ቀጥታ የሷ ኮሚሽን። እኔ ስንት አግኝቻለሁ ከሷ ይሄ እንደምታዩት ኮሚሽን። ይሄ ደግሞ ታይም ባውንድ ደግሞ መቼ ባውንድ እንዳደረጋችኋቸው መቼ ኤጀንት እንዳደረጋችኋቸው የሚናገር ነው። እንደምታዩት ለምሳሌ ማራኪ ወደ ጎል ሌቨሏ ቢ ነው 40 ውስጥ መዝግባለች 12 ሚሊዮን ነው አርኒንጓ ኮሚሽን 12% ነው ቢ ስለሆነች። ከሷ ግን እኔ ኮሚሽን ስንት አግኝቻለሁ 198000 ፖይንት አግኝቻለሁ እስካሁን። በ30 ቀን ነው የሚያሰራው እንደምታዩት በ30 ቀን በየ30 ቀኑ ሊጨምር ሊቀንስ ይችላል። እዚህ ጋር ደግሞ መቼ ኤጀንት እንዳደረጋችሁ የሚገልጽበት ኦፕሽን ነው። ይሄን ይመስላል ያለው ነገር። ሌላ እንደዚህ እንደምታዩት እዚህ ጋር ቤስ ሳላሪ ሮኬት ውስጥ ኤስአይዲል ሲሆኑ እዚህ ጋር ነው የሚቀመጡላችሁ። እዚህ ጋር ሆስት አፕሊኬሽን ያው የሆስቱን ዝርዝር ኤጀንት ራንኪንግ ምናምን ኤጀንት አክቲቪቲ እና ዳይመንድ ኤጀንት የሚባሉ ይሄ በጣም ብዙ ሆስት በመመዝገብ ደረጃ ከያዛችሁ በጣም አርኒንግ አሁን ለምሳሌ ሸረፈዲን በሆነ ወር የዛሬ 9 ወር ነው 10 ወር አካባቢ ምን አድርጎ ነበረ በአፍሪካ ከፍተኛ አርነር በማድረግ ቶፕ አርነር ሆኖ በአፍሪካ ደረጃ ይዞ ነበር እና ራንኪንግ ለምታዩት የደረጃችሁን ራንኪንግ የምታዩበት ደረጃ በየናንተ ምን ያህል ውስጥ እንደመዘገባችሁ በዓለም በአፍሪካ ምን ያህል ደረጃ እንደሆናችሁ የሚያሳያችሁ ነውና እሱን አሁን ለምሳሌ ራንኪንግ ኤጀንት ራንክ የሚለውን ብነካው እንደምታዩት እዚህ ጋር ያሳያል ማለት ነው። ሆስት አሁን ለምሳሌ እዚህ ጋር እንደምታዩት ኤጀንት በኤጀንት ደረጃ አንደኛ እዚህ ጋር ከፍተኛ ኤጀንት የመዘገበው ስፓርኪ 46 ሆስቶችን መዝግቧል። ሳምሶን እዚህ ጋር 33 ይሄ ሃይድ አካውንት እንደምታዩት እዚህ ጋር ትልልቅ እንትኖችን እየመዘገቡ ወይም ሆስቶችን እናደርጋለን የሚለውን ነው የምንመለከተው። ስለዚህ ምንድነው መጀመሪያ አንድ ሰው ኤጀንት ለማድረግ ስትፈልጉ ሰው ልጁን ብቁ ማድረግ ይኖርባቸዋል። የመጀመሪያው ሪኳየርመንት ሴት ልጅ ከሆነ ሁላቸውም ሌቭል 5 እና ከዛ በላይ ቢሆኑ ይመከራል፣ ሴትም ወንድ ልጅም።
ሴት ግን በጣም ፈጣን ከሆነች ልጆች አሉኝ፣ መመዝገብ እችላለሁ፣ ገብቶኛል፣ ተረድቻለሁ፣ ማስረዳት እችላለሁ፣ አቅም አለኝ ካለች ሴት ልጅን ማድረግ ትችላላችሁ። ወንድ ልጅ ግን ግዴታ ሌቭል 5 ካልሆነ ኤጀንት መሆን አይችልም። ብታደርጉት እኮ ይሆናል፣ ሲስተሙ ያደርገዋል። ግን ቤቱን ከፍቶ ማስረዳት አይችልም፣ ላይም መግባት አይችልም። ወንበር ከፍቶ ልጆቹን ማስተማር ካልቻለ፣ ፖይንት መቀየር ካልቻለ፣ እንዴት እንደሚሰሩ ማስተማር ካልቻለ፣ ኮይን እንዴት እንደው ምንነቱ እያንዳንዱ ግን ማስረዳት ወንበር ላይ ቁጭ አድርጎ ካልቻለ የሚያዘግባቸውን ምን ላይ በማን ቤት ሊያስረዳ? ስለዚህ ግዴታ ወንድ ልጅ ሌቭል 5 መሆን ይጠበቅበታል። ሴት ልጅ ግን ሌቭል 5 ብትሆን አሪፍ ነው። ሌቭል 5 ሳይሆን ባታደርጉት ጥሩ ነው። ግን በጣም አክቲቭ እና ጎበዝ ከሆነች ቶሎ ኤጀንት ብታደርጓት እሷ ችግር የለውም። ምክንያቱም ላይቭን ፓርቲ መክፈት ስለሚችሉ ይህ አካውንት ዛሬ እንደምታዩት ባለፈውም በእንትን ለእናንተ ሳየሳቸው እያችሁ እንደሆነ ሌቭል 1 ነው። ግን ለመማሪያ ያህል ለማሳየት ያህል ኤጀንት አደርጋታለሁ። ሴት ነው ስለሆነ አካውንት አስቴርን ኤጀንት ላደርግ ነው ዛሬ። አስቴርን ፓርቲ ላይ ትመጣና ምን አደርጋለሁ? ማይ ኤጀንሲ ላይ ግቢ እላታለሁ ማለት ነው። ማይ ኤጀንሲ ላይ ትገባለች። ማይ ኤጀንሲ ላይ ከገባች በኋላ ንኪዋ አንዴ እላታለሁ። ትነካዋለች። ማይ ኤጀንሲ የሚለውን አንዴ ከነካች በኋላ እዚህ ጋር እንደሚታዩ ስሜ ይመጣል። ጋሻው እዚህ ጋር በጋሻው ስር ነው የተመዘገበችው። ብቁ ነች፣ ተምራለች። ቢያንስ 70% የፕላትፎርሙን ተረድተዋለች። በጣም ኮሚትር ነች። ሰዎችን ለማስረዳት አቅም አላት። በዛ ልክ የተወሰነ የኛን ድጋፍና ፑሽ ካገኘች ጎበዝ ከሆነ ኤጀንት ማድረግ እንችላለን። ዝም ብሎ የመጣው ነው ለኤጀንት ባታደርጉ አሪፍ ነው። ለእናንተ ያን ኢፌክት ላይሆን ይችላል፣ ግን ኳሊቲ ኤጀንት ነው ለእናንተም ለልጁ የሚጠቅመው። አውቀን ስንሰራው ነው ፖፕ ላይ ስኬታማ የምንሆነው። ኤጀንት ይላል ሰው። ኤጀንት ሲል ኤጀንት ስለሆን ብቻ ብር የሚገኝ ይመስለናል። ኤጀንት ኃላፊነት ነው። ኤጀንት ማለት ኃላፊነት ነው። ያን ኃላፊነት ስንወጣ ነው የተሻሉ ዶላሮችን፣ ክፍያዎችን ማግኘት የምንችል። ምን ታደርጋለች? እሱን አንዴ ትነካዋለች። እዚህ ጋር አንዴ ክሊክ ትለዋለች። እሱን ስትነካው እንደዚህ አይነት ነገር ይመጣል። ባለፈው እዚህ ጋር እንደዚህ ተመዝገብሻል ኤጀንት ጋሻው ስር ነው የገባው። ስለዚህ አሁን ምን ልታደርግ ነው? ኪዩት የሚለውን ልትነካ ነው። ታች ጋር እንደምታዩት ኪዩት የሚል ነገር ይመጣል። ኪዩት አይ ዋንት ቱ ኪዩት ዘ ኤጀንሲ የሚል ይመጣል። እዚህ ጋር ያሉት እንደምታያቸው መመሪያዎች አሉ። እዚህ ጋር በሙሉ ያሉት መመሪያዎች አሉ። ምንድናቸው? ዝርዝር ነገሮች ምንድነው? አንድ ኤጀንት ሪጀክት ካደረገ ወይም ዲክላይን ካደረገ አሁን እኔ ይመጣል በኋላ እናየዋለን። ኪዩት ስትል እኔ ጋር አግሪ በል አስቴር የምትባለው ልጅህ አንተ ጋር ኤጀንት መሆን ፈልጋለሁ እያለ ኪዩት እያለች ነው። ምንድነው መፍትሄው የሚል ነገር ይመጣል። እና እንደዛ ለማድረግ እኔ አግሪ ማለት እኔ ካልፈቀድኩ ከኔ ስር መውጣት አትችልም። ለምን? ይቺ ልጅ ደክሜባታለሁ፣ እኔ አስተምሬ ነው በደንብ ጋይድ አድርጌ ነው ያመጣኋት፣ ፕላትፎርሙ በደንብ ለፍቷል፣ እሱ ነው ማንዴት ያለው ብሎ ስለሚያስብ ማለት ነው። እኔ ግን ኦንላይን ኦፍላይን ብሆን ምንም ባልሰራ ፕላትፎርሙ ብጠፋ ኪዩትልና 7 ቀን ጠብቃ እስከ 7 ቀን ምንም አይነት ምላሽ ካልሰጠው ፕላትፎርሙ ራሱ ይች ልጅ መስራት አለባት። ጋሻው ፕላትፎርሙ ጠፍቷል እየሰራ አይደለምና ግዴታ ይለቃታል፣ ያስለቀቃል። 7 ቀን ግን ማንዴት ይሰጠኛል። እንደዛ ነው። ከዛ ውጭ ደግሞ አንዱ ኤጀንት ጋር ገብታችሁ ከዛ ኪዩት ብላችሁ ደግሞ ወዳውኑ አሁን ለምሳሌ አዲሱ ናችሁ ወዳው ይፈቅዳል። እንደገባችሁ ሌላ ጋር ገብታችሁ 30 ቀን ትቀጣላችሁ። ሪጀክት ካደረገው እንደዛ እያለ ነው የሚያደርገው። ይህን ጠቅላላ እንደምታዩት አሁን ያወራሁት እንትን ነው በሙሉ እዚህ ጋር ያሉት ነገሮች አንብቧቸው፣ ይጠቅሟቸዋል። ከዛ ምንድነው የማደርገው? እዚህ ጋር እንደምታዩት አሁን ቱ ኪዩት ዘ ኤጀንሲ አፕላይ ኪዩቲንግ ኤጀንሲ የሚለው እነካለሁ ማለት ነው። ከዛ እዚህ ጋር ስነካው ሪዝን አስገባ እያለኝ ነው። ሪዝን አስገባ ምንድነው? ኪዩት ለማድረግ አንቺ ኪዩት ለማድረግ የፈለግሽው ምንድነው ሪዝንሽ እያለኝ ነው። እዚህ ጋር አይ ዋንት ቱ ኪዩት እኔ ምንድነው ኤጀንት መሆን ፈልጌ ነው አይደለ? አይ ዋንት ቱ ኤጀንት መሆን ፈልጌያለሁ አልኩ ማለት ነው። እኔ ኤጀንት መሆን ፈልጌያለሁ። ምናልባት ልጆቻችሁ የማያሰሯችሁ ጠፍተው ምናምን ከሆነ ግን እያሰራኝ አይደለም። በአማርኛ መጻፍ ትችላላችሁ፣ በእንግሊዝኛ ፈለጋችሁ መጻፍ ትችላላችሁ። እዚህ ጋር እንደምታዩት አይ ዋንት ቱ ኤጀንት ብዬ ጻፍኩ። ከዛ ታች ሰሚት አድርግ እንግዲህ ሞልተሃል። እዚህ ጋር እንደምታዩት እስከ 100 ድረስ ከ100 ቋንቋ ፊደል ድረስ መጻፍ ይቻላል ነው የሚለው። ሰሚት እለዋለሁ ማለት ነው። እዚህ ጋር ሰሚት የሚለውን እነካለሁ። ሰሚት አሪሹር እያለኝ ነው። አሪሹር አለ ኮንፊርም እውነቴን ነው እኔ እርግጠኛ ነኝ አልኩ። ኮንፎርም እለዋለሁ። ኮንፎርም ስለው እንደዚህ አይነት ነገር ይመጣል። አሁን እዚህ ጋር በደንብ ጥንቃቄ ማድረግ አለባችሁ። እዚህ ጋር በፍጹም ካንስል ዮር አፕሊኬሽን እንዳትሉ። ኤጀንታችሁ ድንገት ባይኖር ኦፍላይን ሆኖ ወይም ሌላ ሰው መግባት ፈልጋችሁ ምናምን መውጣት ከፈለጋችሁ ሰውየው ካልተመቻችሁ ኮሚኒኬት አድርጉት። እኔ መውጣት ፈልጋለሁ፣ በቃ አንተ አልተመቸኝም፣ እያስረዳኸኝ አይደለም ምናምን
ወይም ደግሞ በቃ ፍሪሊ ፍራንክሊ ስፒኪንግ ተነጋግራችሁ መውጣት ነው። ካለዛ ግን ያለ ኤጀንታችሁ ፍላጎት መለቀቅ ስለማትችሉ አካውንታችሁ ማበላሸት ነው የሚሆነው። ካንስል እንዳትሉ፣ ሪፖርት እንዳደረጋችሁ። ምን እያለ ነው እዚህ ጋር? ዌይቲንግ እያለ ነው እዚህ ጋር እንደምታዩት ዌይቲንግ ፎር ኤጀንት ፕሮሰስ። የኤጀንት አንቺ አይ ዋንት ኤጀንት ብለሽ ሪፖርት አድርገሻል፣ ግን እሱ ፕሮሰስ ላይ ነው፣ መልስ እስኪሰጥ ጠብቂ ነው። እዚህ ጋር እንዳልኳችሁ ካንስል ካላችሁ ገብታችሁ ግን 30 ቀን ይቀጣችኋል። ሞር ከኤጀንታችሁ ጎበዝ ከሆነ እዚህ ጋር ሪፖርት አድርጎ ምናምን ኤጀንት ሊያደርጋችሁ ይችላል። ግን ያ ግን ፕሮሰስ ከማርዘም እንዳትሉ። ከዛ ምንድን ነው የምትሉ? በቃ ይህን ከነካችሁ በኋላ ካንስል እንዳትሉ እዚህ ጋር ባክ ብላችሁ ነው የምትወጡት። ባክ የሚለው ላይ እንደምታዩት ቀስቷን ተነኩና ወደ ኋላ ትመለሳላችሁ። ከዛ እንደዚህ ባክ ብላችሁ ትወጣላችሁ ማለት ነው። ሶ ሜሴጅ ላይ ምንድን ነው እዚህ ጋር ኪዩቲንግ ኤጀንሲ፣ ያው ኪዩት ብለሻል እዚህ ጋር። ስለዚህ እዚህ ጋር እንደምታዩት እዚህ ጋር ኪዩት የሚል ሪፖርት አቅርበሻል እና ጠብቅ ነው። እሱም የኔ ምላሽ ነው። አሁን ደግሞ የኔ ምላሽ አካውንት በእኔ አካውንት ልግባና ላሳያችሁ እኔ ጋር ምን እንደሚመጣ ማለት ነው። ኪዩት አለ ጨረሰ። አሁን አስቴር ጨርሳለች ኤጀንት ከዛ እንደምታዩት አሁን እኔ ጋር ሜሴጅ መጣልኝ ማለት ነው። እሷ ኪዩት አለች። ከዛ እኔ አሁን ያው ብዙ ሜሴጆች ነው የሚኖሩ፣ ግን ልግባና ሜሴጅ ታች ላይ ልየው። ሌላውን ልተውና እዚህ ጋር እንደምታዩት አስቴር ጋር አስቴር ምን የሚላል አፕላይንግ አለ፣ አፕላይ አርጋለች እያለኝ ነው እዚህ ጋር። ስሟም እዚህ ጋር ነው አፕላይ አርጋለች ይነካለው ማለት ነው። አስቴር ሙላት አፕላይ አርጋለች ያለኝ ምን የሚል እዚህ ጋር አየሁት። እንደዚህ አየሁና እኔ ጋር ኮሙኒኬት አርጋ ከሆነ ጀስት እያለኝ ነው። አስቴር ሙላት አፕላይ ቱ ዘ ኤጀንሲ if the application has not been processed for more than 7 days the host can leave the agency directly። እስከ 7 ቀን ድረስ ጠብቄ ምላሽ ካልሰጠህ ሆስቷን ዳይሬክትሊ ይለቃታለሁ እያለኝ ነው ማለት ነው። ስለዚህ ምን አደርጋለሁ? አሁን ኤጀንት ላደርግ ስለፈለግኳት እነካለሁ። አንድ ኢሚዲየት ፕሮሰስ የሚለውን እነካዋለሁ። ኢሚዲየት ፕሮሰስ የሚለውን ስነካ እዚህ ጋር እንደምታዩት ምን አለ? ሪዝኗ ምንድን ነው? አይ ዋንት ቱ ኤጀንት መሆን ፈልጋለሁ። መቼ ነው? በዚህ ቀን ነው ሪፖርት ያደረገችው። አሁን እዚህ ጋር የኔ ማንዴት 2 ነው። ምን ማድረግ እችላለሁ? እዚህ ጋር እንደምታዩት ምን ማድረግ እችላለሁ? ሪፊውዝ ማድረግ እችላለሁ። ሪፊውዝ ማለት አልፈልግም፣ መልቀቅ አልፈልግም፣ ያለኔ ፍላጎት ነው እየወጣች ያለችው። አግሪ ደግሞ ማለት እችላለሁ። ተነጋግረን ኤጀንት ልኮን ስለፈለገች አግሪ ማለት እችላለሁ። ስለዚህ እኔ አሁን ኤጀንት ላደርጋት ስለሆነ የፈለኩት ተጠንቀቃችሁ አግሪ የሚለውን ትነካላችሁ ማለት ነው። አግሪ ኮንፎርም እለዋለሁ ማለት ነው። ከዛ በኋላ አግሪ ሆነ። አሁን ተቀበልኳት ማለት ነው፣ ለቀኳት። አሁን ያኛውን የአስቴር አካውንት ላይ ገብተን እንከታተል ነው ምን የአስቴር አካውንት አሁን ምን አለ? ሜሴጅ ላከልኝ በአስቴር ላከላት፣ እንደምታዩት ታች ላከላት ሜሴጅ። እሱን እንንካው አንዴ። ስንነካው ምን አለ? ሰክሰስፉሊ ለቀቀሽ፣ ፈቅዶልሻል ነው፣ አግሪ ብሎሻል። እዚህ ጋር እንደምታዩት አግሪ ብሎሻል፣ ሪላይዝ ለቀቀሽ ነው። ማይ ኤጀንሲ ላይ ገብተን እንየው ባክ እንበልን። እዚህ ጋር ማይ ኤጀንሲ ላይ ገብተን አሁን ወደ ላይ ከፍ እናድርግና ማይ ኤጀንሲ ጋር ስሙ አይኖርም፣ ጋሻው የሚል ነገር አይኖርም። ፕሊስ ኢንተር የሚል ነው የሚኖረው። አያችሁታ? ፕሊስ ኢንተር ለቀቃት፣ ባዶውን። እዚህ ጋር ላይ አሁን ድጋሚ ሌላ ኤጀንት ብትሞላ 30 ቀን የምትቀጣበት ኦፕሽን ይፈጠራል። ስለዚህ ያው ኤጀንት ስለሆነ መሆን የምትፈልገው ቀጥታ ምን አደርጋለሁኝ እኔ አሁን ወደ ኤጀንት ላደርጋት ስለሆነ ስቴፑን እንሄዳለን። ኤጀንት ለማድረግ ደግሞ አንዴ ሊንክ ክሬት የኛን የኤጀንት ሊንክ አንዴ ኮፒ አድርገን መያዝ ብቻ ነው የሚጠበቅብን። ኮፒ አድርገን ቴሌግራም ሴቭ ሜሴጃችን ላይ እናስቀምጣለን። ሁልጊዜ ኤጀንት ልናደርግ ባሰብን ቁጥር ኤጀንት ማድረግ እንችላለን። ከፈለግ ሊንኩን ልከን ልጅቱ ወይም ልጁ ፈጣን ከሆነ ራሱን በራሱ ኤጀንት ማድረግ ይችላል። ግን ደግሞ ጀማሪ ጥፋት ምናምን እንዳይሰሩ ወይም ደግሞ እንዳይከብዳቸው እኛ እናደርጋለን። እዚህ ጋር ምን የሚለውን ላይ እንገባለን። እዚህ ጋር ኢንቫይት ከፈለግን እዚህ ጋር ኢንቫይት ኤጀንት የሚላለ ከፈለግን በኤጀንት መግባት እንችላለን። ግን ቀለል ባለው ምን ስላሳያችሁ እዚህ ጋር ኤጀንት የሚለውን እንነካለን። አንዴ እዚህ ጋር ኤጀንት የሚለውን እንነካለን። ከነካን በኋላ ኢንቫይት ኤጀንት የሚል እዚህ ጋር ይመጣልናል። ከውጨኛውም ኢንቫይት ኤጀንት የሚል አለ። እዚህ ጋር ምን የሚል አለ? ኢንቫይት ኤጀንት ኢንቫይት አድርግ እያለ ነው። ኢንቫይት ኤጀንት እነዚህ ሊንኮች ይመጡልኛል። ኢንቫይት ኤጀንት የሚሉ ሊንኮች ይመጡልኛል። ከዚህ ከአራቱ አንዱን ደስ ያላችሁን ሸር ትሉታላችሁ። እኔ አሁን ደስ ያለ የመጀመሪያው ስለሆነ ይሄኛውን ሸር የሚለውን እናካዋለሁ ማለት ነው። ሸር ስለው ኮፒ አድርግ የሚል ነገር ይመጣልኛል። ኮፒ ነው እኔ ማድረግ የፈለኩት ኮፒ ነው። ኮፒ ሊንክ የሚለውን እናካለሁ ማለት ነው። ኮፒ ሊንክ አንዴ ኮፒ ያደረኩ። ከዛ በኋላ ይሄ ለአንዴ ሳይሆን
ለሁል ጊዜም ስለሆነ ለኔ የሚሆነኝ እንደሆነኝ የፈለኩት አንዴ ምን ላይ እገባለሁ? ቴሌግራም ላይ እገባለሁ። እንደዚህ ቴሌግራም ላይ እገባለሁ። ከዛ በኋላ ቴሌግራም ላይ ከገባው በኋላ ሴቭድ ሜሴጅ ላይ እዚህ ጋር ሴቭድ ሜሴጅ ላይ እገባለሁ። እዚህ ሴቭድ ሜሴጅ ላይ እገባና ማስቀመጥ ማለት ነው። ሴቭድ ሜሴጅ የሚለውን እነካለሁ። ከዛ እንደምታዩት እዚህ ጋር ፔስት እለዋለሁ። እዚህ ጋር አንዴ ሁል ጊዜ መግባት መውጣት አይጠበቅብኝም። ቅድም ኮፒ ያልኩትን ፔስት ጫን ብዬ ይዘና ከዛ ሴንድ እለዋለሁ። ላኩኝ። አሁን ይሄ የኔ የኤጀንት ሊንኬ ነው ማለት ነው። ይሄ እንደምታዩት የኔ ኤጀንት ሊንኬ ነው። ኤጀንት ላደርግ ስለሆነ የፈለግኩት እሱን ምን አደርጋለሁ? አንዴ እነካለሁ ማለት ነው። አንዴ እነካለሁኝ። አሁን ልንከውና ላሳያችሁ። ስነካው ይሄን ኤጀንት ሊንኩን አንዴ እነካዋለሁ። እዚህ ጋር አንዴ እነካዋለሁኝ። ከዛ ስነካው የሚፈጠረውን እናያለን ማለት ነው። ከዛ እንደዚህ ስነካው ምን አለ? ይሄ የኔ መሆኑን ላይ እንደምታዩት እየነገረኝ ነው። እዚህ ጋር የማን ነው እያለኝ ነው። እዚህ ጋር የጋሻው ነው። አይዲ ደግሞ እዚህ ተቀምጧል። እዚህ ጋር ዩር ፖፖ አይዲ ወይም ኤጀንት ልታደርግ ነው እና የአንተን የፖፖ አይዲ አስገባ። ኤጀንት የሚሆነውን ሰው አይዲ ወይም የአስቴርን አይዲ ኤጀንት የምታደርጉትን ሰው አይዲ እዚህ ጋር ታስገባላችሁ። ከዛ ደግሞ እዚህ ጋር ለምሳሌ እኔ ቅድም የእሷን አይዲ ኮፒ አድርጌ ይዤ ስለነበረ የእሷን አይዲ እዚህ ጋር አስገባለሁ ማለት ነው። ይቅርታ የእሷን አይዲ እዚህ ጋር አስገባለሁ ማለት ነው። እሱን ለማስገባት ሚኒማይዝ አድርግና ወደ ፖፕ እሄዳለሁ። ከዛ ሜሴጅ ላይ እንደዚህ ወይም ደግሞ አይዲዋን እዚህ ጋር ወይ በቅድሙን በሜሴጅ ማግኘት እችላለሁ። ያ ካልሆነ ደግሞ አይዲዋን ኮፒ አድርጌ ይዛለሁ ማለት ነው። እዚህ ጋር ኮፒ አድርጌ አይዲዋን ይዛለሁ። እዚህ ጋር ኮፒ አደርጋለሁ አይዲውን። ከዛ በኋላ ወደዚህ መጣና እዚህ ጋር ፔስት አደርጋለሁ። ኤጀንት የምታደርጉትን አይዲ ኮፒ ታደርጉና እዚህ ጋር ታስገባላችሁ። ከዛ እንደምታዩት እዚህ ጋር ምንም ይላል ጌት ኮድ ትሉታላችሁ። ጌት ኮድ ስትሉት 1 ደቂቃ ነው የሚጠብቃችሁ። በ1 ደቂቃ ውስጥ የአስቴር ጋር ወይም ደግሞ ኤጀንት የምታደርጉት ሰው ጋር ይገባል ማለት ነው። ኮድ ይገባል ማለት ነው። ስለዚህ እሱ ጋር ቶሎ ኮዱን ንገረኝ ትላላችሁ። በተለይ ደግሞ ቫይራል ከወጣ ቤታችሁ ሌላ ሰው የማታምኑ ሰው ብዙ ሰው ምናምን የማታውቁት ሰው ካለ ኮዱን ወይ ወደውኑ በቴሌግራም ስባችሁ ወይ በስልክ ወይ በውስጥ መስመር እንዲሰጣችሁ ነው ማድረግ። ለምን ኤጀንት ሊጠልፋችሁ ይችላል። ቀድሞ ኮድ ልኮ ፍሪ ስለሆነች ልጅቷ ቀድሞ ልኮ ኮድ በአየር ላይ ልትጠለቁ ስለምትችሉ ጥንቃቄ አድርጋችሁ ወይ ብቻችሁን ወይ በውስጥ መስመር ወይ በቴሌግራም ብቻ በሆነ ሚንስ ሴኪዩር በሆነ መንገድ ኤጀንት ማድረግ ይጠበቅባቸዋል። ልጁ ፈጣን ከሆነ ሊንኩን ትልኩለታላችሁ። ኮፒ ብሎ የራሱን አይዲ አስገብቶ ኮድ ይዘው ይልክለታል። ኤጀንት ማድረግ ይችላል። ስለዚህ ጌት ኮድ የሚለውን እነካለሁ ማለት ነው። ጌት ኮድ የሚለውን እነካለሁ። አንዴ ጌት ኮድ የሚለውን ጌት ኮድ እዚህ ስለው ቀጥታ አስቴር ጋር ወይም ደግሞ ባለዚህ አይዲ ባለቤት ጋር ይገባል ማለት ነው ኮዱ። ጌት ኮድ አልኩት። አሁን እየቆጠረ ነው እንደምታዩት እዚህ ጋር እየቆጠረ ነው። ስለዚህ በዚህ ደቂቃ ሳያልቅ ቶሎ ኮዱ ሲስተም ሜሴጅ ላይ ይገባልኛል። አስቴር ጋር ነው የሚገባላት። እሱ ጋር ቶሎ ገባና ይሄው እንደምታዩት ሜሴጅ ገብቷል። ከዛ ሲስተም ሜሴጅ ነው እንደምታዩት እዚህ ጋር የገባው። እሱ ጋር ቶሎ ገባና ሜሴጅ በውስጥ መስመር ቶሎ እንዲነግረኝ ወይም ደግሞ እንዲሞላ ማድረግ አለብኝ ወይም ደግሞ ቁጥሩን ቶሎ እንዲነግረኝ። አሁን እዚህ ጋር 772781 የሚል ሜሴጅ የኤጀንት እንትን በ3 ደቂቃ ኢንቫሊድ ስለሚሆን ሞላ ይላል። እዚህ ጋር እና እሞላለሁ ማለት ነው። እንደምታዩት 772781 ብዬ እዚህ ጋር 772781 ከዛ ምንድነው የምትሉት ሰሚት ነው። እዚህ ጋር እየቆጠረ 10 ደቂቃ ስለቀረ ሰሚት ትላላችሁ። ሰሚት አለቀ ጨዋታ። እዚህ ጋር አሁን ኤጀንት ሆነ ማለት ነው። አስቴር ኤጀንት ሆነች። በቃ ከዚህ በኋላ እናንተ ጋር የራሷን ኤጀንት ሆናለች። የራሷ አፕሊኬሽኖች ይቀያየራሉ ምናምን። ያንዳንዱ ኤጀንት ከሆነች በኋላ አፕሊኬሽኑን ትዘጋውና ትወጣለች ማለት ነው። አፕሊኬሽኑን ትዘጋና እንደገና ትከፍተዋለች። እንደገና ፖፕን ትከፍታላችሁ። አፕሊኬሽኑን ከዘጋችሁት በኋላ እንደገና ሪፍሬሽ አድርጋችሁ ዘግታችሁ ስትከፍቱት ኤጀንሲ የሚለው ይቀየራል። ኤጀንት ምናምን የሚለው ሁሉ ነገር ይቀየራል ማለት ነው። እዚህ ጋር ተቀያየሩ፣ እንደዚህ ይቀያየራሉ ሴቲንጎች ከተወሰኑ ደቂቃዎች። ሪፍሬሽ አድርጉኝ ይላል። እንደዚህ የሚሉትን ነገሮች የተቀያየሩ አዳዲስ እንትኖች እነዚህ በሙሉ ይመጣሉ። ታች ኤጀንሲ የሚል ነገር አይኖርም። ኤጀንት ሆናችሁ ማለት ነው። ይህን ይመስላል።
ኤጀንት ስታደርጉ በዚህ መንገድ ማድረግ ትችላላችሁ ማለት ነው። ቀጣይ ደግሞ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ፣ ይመቻችሁ።